ከራሴ አልናገረውምና አለ። አየህ፣ ያ ቃል ከማን ነው? ከአብ ነው። ይሄን ሰማችሁ ማለት ቀጥታ አብን አያችሁ ማለት ነው። ስለ ቃሉ መስማት እንዲሁም ስራውን ሊገልጽ ነው ቀጥሎ። ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ኢየሱስ ክርስቶስ የሚሰራቸው ድንቅ ስራዎችና የሚያስተምረው ትምህርት የምትሰሙት ቃል የአብ ነውና እርሱን ስራውን አያችሁ ማለት የምሰራውንና የምናገረውን ሰማችሁ ማለት አብን አያችሁ ማለት ነው። አለቀ በቃ። ይሄ ወጣ አይደለ? እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ፣ ባይሆንስ ስለራሱ ስለ ስራው እመኑኝ አለ። የሚሰራውን ስራ ነው። ያን ስራ አያችሁ ማለት ክርስቶስ ሙታንን ሲያስነሳ አይንን ሲያበራ ምናምን የማን ስራ ነው? የአብ ስራ ነው። እሱን አይተሃል እስከ ዛሬ ከኔ ጋር እየኖርክ ያን ሁሉ ስታይ እንዴት አሳየን ትለኛለህ ዛሬ እያለው ነው። ያን አየህ ማለት ስራዬን አብን አይተሃል ማለት ነው። በቃ ወጣል አይደለ? ይህ ነው። ስለዚህ ያው አብን ለምሳሌ ኦኬ እዚህ ጋር እያለ ያለው ለምንድን በፊዚካሊ የሚያው አብን በቃ እኔን ካያችሁ አብን በቃ አይታችኋል እያለ ነው። በፊዚካሊ ለምሳሌ አካሉን አይደለም ስራውን ነው። ለምሳሌ የምትሰሙት ቃል አለ የምሰራውን ስራ ብሎ ሁለቱን እንደሆነ ገለጸላቸው። ይሄ ኢየሱስ ነው እንዴ? ስራው አይደለም። ቃሉ ኢየሱስ ነው ወይ የሚናገር አይደለም። የምትሰሙት ቃልና የኔ አይደለም እርሱ የአብ ነው አለ። በእኔ የሚሰራውም አብ አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 26 ላይ ብሏል ብያለሁ ቅድም። ምዕራፍ 26 ላይ አምላክ በኢየሱስ በኩል ተአምራትን ይሰራ ነበር ይላል። አየህ፣ በእኔ የሚሰራው ማለት ያን ተአምራት ሲሰራ የነበረው ሙታንን ሲያስነሳ ምናምን የነበረው አምላክ ነው። ያን ስራ እያችሁ ማለት አብን አያችሁ ማለት ነው አላቸው። ያን ንግግር ማስተማራችሁ ማለት እኔ ያንን አብን ሰማችሁ ማለት ነው እያለ እየነገራቸው እንጂ ስለ አካል ማየት አይደለም እየተናገረ ያለው። አብ አይታይም ብሎ መጽሐፉ ላይ ይናገራል አይደል? ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አብን አንዳችሁም እንኳን አላያችሁትም ብሎ ገልጿል። አሁን እዚህ ጋር ነው ተስፋ መቁረጥ ያለባችሁ፣ ስለ ቀጥታ እይታ እንዳልሆነ። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ አካባቢ እግዚአብሔርን ያየው አንድስ እንኳን የለም ይላል አይደል? ስለ ቀጥታ ማየት እንዳልሆነ እዚህ ጋር ነው ተስፋ መቁረጥ ያለባችሁ። ብሉይ ኪዳን ላይ ብላለ እኔን ማንም አይቶኝ የሚድን የለም ይላል። አይታይም በቃ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? እግዚአብሔርን ያየው አንድም ሰው እንኳን የለም። ማንም ሊያየው የማይቻለው ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር ለእርሱ ይሁን ለዘላለም አሜን ይላል። ስለዚህ አንድም ሰው እንኳን አላየውም፣ ሊያየው የማይቻለው ተብሎ ተገልጿል። ስለ ቀጥታ እይታ አይደለም። ኦኬ መጨረሻ አንድ ቦታ ጠቅሼ ሊውረድ። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብሩ የረጋ እያለ ይናገራል። ለምሳሌ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ። ኦኬ እሱን እንዴት ይተረጉማል? አሁን እግዚአብሔርን የመምሰል ምስጢር አለ። አሁን ስለ መምሰል ነው እንጂ የሚያወራው ስለ እግዚአብሔር አይደለም። አዎ በስጋ የተገለጠ ለምሳሌ ማን ነው እዚህ ጋር በስጋ የተገለጠው? ታዳንተኝ በስጋ የተገለጠው ማን ነው? ኢየሱስ ክርስቶስ ነው። ቆይ ልነግርህ ነው። አሁን እዚህ ቦታ ላይ በመንፈስ የጸደቀውስ ማን ነው? እሺ ኢየሱስ ነው አልኩኝ። አሁን ስለ ፈር መጀመሪያ እንመልከተው። ኦኬ ለመላእክት የታየውስ ማን ነው? ኢየሱስ ነው። አዎ ጨርስ። ኦኬ እንትን በአሕዛብ ዘንድ የተሰበከውስ ማን ነው? ኢየሱስ። በቃ ይሁን። በዓለም የታመነ ማን ነው? ኢየሱስ። በክብሩ የረጋ ማን? ኦኬ በክብሩ ያረጋው ማን ነው? ኢየሱስ። ኦኬ በጣም አሪፍ። አሁን ያው እንትን ማብራራት ትችላለህ። መጀመሪያ ነው ያለፈው። አያችሁት አይደለ? እሱን እግዚአብሔርን የመምሰል ምስጢር ታላቅ ነው ይላል። አንደኛ እግዚአብሔር እንዳልሆነ ኢየሱስ ክርስቶስ አንዳዳምጥ እግዚአብሔር እንዳልሆነ ቁልጭ አድርጎ ቃሉ ይናገራል። መጀመሪያ እግዚአብሔርን የመምሰል አለ። ራሱ እግዚአብሔር ነው ብለው እነሱ አምነው ነው። አሁን ታንከስ ስለ መምሰል ነው የሚያወራው። ታዲያ እግዚአብሔርን የመምሰል ሲባል ምን ማለት ነው ከተባለ ወንድ ልጅ የእግዚአብሔር አምሳል ነው ያለ ይናገራል መጽሐፍ ቅዱስ። ወታች አለ አይደለ? ወንድ ልጅ የእግዚአብሔር አምሳል ነው። ኢየሱስ ክርስቶስ ወንድ ልጅ ነውና እግዚአብሔርን የመምሰል ምስጢር ተብሎ ተገለጸ። ወታች አለ አይደል? እግዚአብሔር አይደል ያውና እግዚአብሔርን የመምሰል አለ። ስለ እግዚአብሔር ስለሚመስል አካል እንጂ እያወራ ያለው ስለ እግዚአብሔር አይደለም። ወታል አይደለ? ኦኬ ስለ እግዚአብሔርን የሚመስል ኦኬ በክብሩ የረጋ ሌላ አለ ለምሳሌ ከኢየሱስ ውጪ የለም። ችግር የለውም። እሱ ብቻ ይሁን ችግር የለውም። ዋናው ነገር ምንድነው? እግዚአብሔር አይደለም። ዘጋ በቃ እዛ ጋር እግዚአብሔርን የመምሰል ብሎ ገለጸለት። ስለ መምሰል ነው የሚያወራው እንጂ ስለ እግዚአብሔር አይደለም። ይሄ ነው። ኦኬ ግን ያው አንተ ግን እንትን ማቀበል አለማቀበል ያው ችግር የለም።
እዚህ ጋር ለምሳሌ ያው አብን ያየ እኔን አይቷል ሲልም ያው ስለ አብ ምን ነው አብ ያው ፊዚካሊ ነው እኔን ይመስላል። እኔን ካያችሁ አይደለም ታው አብ አይታይም። መጽሐፍ ቅዱስ አሁን ማስረጃ ላሳየህ። በቃ ስለ ፊዚካል ማየት ነው እሱ አይታይም ማለት። ስለዚህ ኢየሱስ ክርስቶስን ካያችሁ በቃ እግዚአብሔርን እንዳያችሁ ቁጠሩ። ለምሳሌ ያለ እኮ ነው ኢየሱስ ራሱ አብራራው እኮ የእሱም ማብራሪያ እኮ እያሳየው ነው። አብን አይታችኋል ስል ቃሌን ሰምታችኋል። ይሄ እርሱ ቃል ነው። ስራዬን አይታችኋል፣ እርሱ በእኔ የሚሰራው ነው። ይሄን ካያችሁ በቃ አብን አይታችኋል እያለ ነው። ስለ ፊዚካል ማየት እንዳልሆነ ራሱ ኢየሱስ ነው ያብራራው። የክርስቶስን ማብራሪያ አትቀበልም። የቄሶችን ማብራሪያ ጭንቅላትን ደፍን አድርጎታል። ምን ይሻላችኋል? ወላ አስተውሉ። የክርስቶስ ማብራሪያ ተቀምጦ የቄሶቻቸውን ማብራሪያ ጭንቅላታቸውን ሞልተው ይዘዋል። በቃ በፍጹም ያ የክርስቶስ ማብራሪያ ያንን የቄሶች አስወግዱት። የክርስቶስ ማብራሪያ ተቀበሉ። ስራዬን አያችሁ ማለት ያንን አብን አያችሁ ማለት ነው እያለ ነው። ያንን ሙታንን ማስነሳት የማን ስራ ነው? የአብ ስራ ነው። ያን አያችሁ ማለት አብን አይታችኋል። በቃ ስራውን ካያችሁ እያለ ነው። የምትሰሙትም ንግግር የእኔ አይደለም የእርሱ ነው አለ። በቃ ያንን ንግግር ሰማችሁ ማለት እየተበርት የአብ ከእርሱ የተቀበልኩት ነውና እርሱን አያችሁ ማለት ነው እያላቸው እንጂ ስለ ፊዚካል ማየት አይደለም። በፊዚካል አብ በፍጹም ሊታይ እንደማይችል ኢየሱስ ክርስቶስ ተናግሯል። አሁን ይሄንን ለናምናበት ትንሽ ላሳየና አብ በፍጹም አይታይም። አብን በቀጥታ ስለማየት ስለዚህ መጀመሪያ እሱ የራሱ ዘንድ ስለነበረ ያው እና ተመልከት እኮ ከአብ ወጥቼ ወደ ሌላ መጥቻለሁ ይላል እኮ ዮሐንስ ወንጌል 16:28 ላይ አንብብ አንዴ ምን ይላል? አብ ይታያል አይታይ የሚለውን መጽሐፍ ቅዱስ ምን ይላል ብለን ኢየሱስ ራሱ አሁን እንትን የላከኛ እርሱ ስለ እኔ መስክሯል። እዚህ ጋር ደግሞ እንትን ዮሐንስ ወንጌል 16:28 ላይ የላከኝ ሰው ከአብ ወጥቼ ወደ ሌላ መጥቻለሁ ይላል። ለምሳሌ ወይ አንዴ አብን ስለማየት ነው አሁን እዚህ እያወራ ያለ ነው። አንብብ ምን ይላል? የላከኝ አብን እርሱ የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም። አዎ ስለዚህ እሱ ስለኛ ነው። እኛ አላየንም አብን። ያው ስለኛ እኮ ነው ኢየሱስ ክርስቶስ እየተናገረ ያለው እዚህ። ለምሳሌ አዎ እኛ አላየንም፣ ግን ኢየሱስ ክርስቶስ መጀመሪያም ከአብ ወጥቼ ወደ ሌላ መጥቻለሁ ሲል ጥያቄው እሱ አይደለም አብ ይታያል አይታይም። አሁን በዚህ ጥቅስ መሰረት እኛ እኮ ልጁን አይተናል አይደል? ኢየሱስ ክርስቶስን በፈጣሪ አብን ስለማየት ነው እያወራን ያለነው። አብን ነው ያየነው እያልከን እኮ ነው ቅድም ምን ያያብራኒ። ስለዚህ አብ ታይቷል አልታየም? ኦኬ ለምሳሌ አንተ አሁን ለምሳሌ አባቴን አታውቅም። ለምሳሌ ማልኩን አሁን ስለ አባትህ አይደለም ወገናችን፣ እባክህ አብ ታይቷል አይታይም? ይታያል አይታይም? አብ ባጭሩ ለኢየሱስ ክርስቶስ በደንብ ታይቷል። ለምሳሌ በኢየሱስ ክርስቶስ ሳይሆን አብ ታይቷል አልታየም? በቀጥታ ፊዚካል አብን ስለማየት ነው የሚያወራው ብለናል አይደለ? አብ ታይቷል አልታየም? አዎ ልጁን ኦኬ ልጁን አይተናል። ልጁ ደግሞ የመጣው ከአብ ወጥቼ ወደ ሌላ መጥቻለሁ። ስለ ልጁ አይደለም ጥያቄ። አብ ታይቷል አልታየም? ለመጨረሻ ጊዜ አብ ለምሳሌ ልጁን አይተናል እኮ ልጁን ደግሞ እኔን ያየ አብን አይቷል ብሏል ኢየሱስ ክርስቶስ ራሱ። መጀመሪያም ሲመጣም ከአብ ወጥቼ ወደ ሌላ መጥቻለሁ ስላለ አብ ታይቷል አልታየም? ይታያል አይታይም? አብን አላየንም፣ ልጁን አይተናል እኮ። ልጁ ራሱ እኔን ያየ አብን አይቷል ብሏል እኮ። ልጁን ማይታል ችግር የለም። እቺ ስለሱ አይደለም ጥያቄው። እኔን ያየ አብን አየ። ስለዚህ በቀጥታ ኦኬ ልጁን ካየ አንዴ ልጁን እግዚአብሔር መልክ ሲኖርሳለ ከእግዚአብሔር ጋር ማቀማማትን መተካከልን እንትን እንደሚገባው ነገር አልቆጠረም። እሱን ማየት የሚለው ነገር ስራውን ማየት እንደሆነ ቅድም ኢየሱስ ያብራራውን አሳየሁ። ልክ እንዲሁ ደግሞ የእርሱን ቃል የምትሰሙት ቃል የአብ ቃል ማለት አብን አያችሁ ማለት ነው እያለ ያብራራበትን አሳየሁ። የክርስቶስ ማብራሪያ ይሄ ትክክል ነው ወይንስ ተሳስቷል? ስለ ፊዚካል ማየት ነው እያወራ ያለው ወይንስ ስራንና ትምህርትን ስለማየት ነው የሚያወራው? ኢየሱስ ተሳስቷል አልተሳሳተም? መልስልኝ። እንትን ምን ማለቱ? የምትሰሙትን ቃል ሰምታችኋል፣ የምሰራውንም ስራ አይታችኋል። ይሄን አያችሁ ማለት አብን አያችሁ ማለት ነው ብሎ ያስተምራል። እዚህ ማብራሪያው ኢየሱስ ትክክል ነው ወይንስ ተሳስቷል? ስለ ፊዚካል ነው ያነገረው። ኦኬ ፊዚካሊ ከአብ ጋር መተካከልን መቀማትን እንደሚገባው ነገር አልቆጠረውም እያለ መጀመሪያ የት ስለነበረ እንኳን አብ ዘንድ ስለነበረ እኮ ነው እዚህ ጋር እያለ ያለው። ከእግዚአብሔር ጋር መተካከልን መቀማትን እንደሚገባው ነገር አልቆጠረም። መቀማትና ስለመስጠት ስለመስረቅ አይደለም ጥያቄ። ይኸውልህ እኔን አየ አብን አየ የሚለው አውድ ላይ ሲያብራራ ኢየሱስ ክርስቶስ የአብን ስራ ነው የሚያሳያችሁ። የምትሰሙትም ቃል የአብ ቃል ነው። ይሄን ሰማችሁ አያችሁ ማለት አብን አያችሁ ማለት ነው እያለ አብራርተዋል። ይሄ ነገር ትክክል ነው ኢየሱስ ወይንስ ፊዚካል ነው? አንተ በቃ ክርስቶስ ተሳስቷል እዚህ ጋር
ኧረ ክርስቶስ አይሳሳትም እንደ ክርስቶስ ይሳሳታል። ስለዚህ እርሱ ካልተሳሳተ ክርስቶስ ፍጹም እኮ ነው። ክርስቶስ ማለት ስሙ ራሱ ፍጹም ክርስቶስ ማለት ማለት ነው። እንትን ባትሪ ዘጋ እሺ ቻርጅ ይሰጣል። አብስር ያ ሌላ አለ ያ ረሕማ የዳዕዋ እንትን አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እሺ አይሰማም መሰለኝ። አሁን ደግሞ የጌታችንን የአላህ ስብሐነሁ ወተዓላን ቃል ትንሽ እናነባለን። በቀን የአላህን ቃል ካልቀራን ቁርአን ያ ቀን ጥሩ ቀን አይደለም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ለመጠየቅ ነው። እሺ ጥያቄ ምንድን ነው? ጥያቄ እንትን ነው